የብዙ ወላጆች ጥያቄ ምን እንደሆነ ታውቃላችሁ? ልጄ አሁን 4 ወሩ ነው፣ ምግብ ላስጀምረው ወይስ እስከ 6 ወር ልጠብቅ? አንድ ተከታያችን ደግሞ የሚገርም ጥያቄ ጠይቋል። ልጄ 5 ወር ናት፣ አቮካዶ በሎሚ በስኳር ተሰጥቷት አሁን እያመማት ነው፣ ምን አይነት ምግብን ማስጀመር ያለብኝ የሚል ጥያቄ አቅርቦልናል። አስቡት እንግዲህ የ5 ወር ልጅ አቮካዶ በሎሚ በስኳር ሲሰጠው። ሶስተኛው ላይ ደግሞ ምን ያልመሰላችሁ? ዶክተር ሴሪፋም እና ሴሪላክ የሚባሉ ምግቦች ጥሩ ናቸው ወይስ አይመከሩ? በምን እንጀምር? እነዚህ ሁሉ ጥያቄዎች የሚያስረዱት ምን እንደሆነ ታውቃላችሁ? ማህበረሰባችን ውስጥ ለህፃናት ምግብ መጀመር ያለበት ስንተኛ ወር ላይ እንደሆነ፣ ሁለተኛ ምን አይነት ምግቦች መጀመር እንዳለብን፣ እንዲሁም ደግሞ አጀማመራችን ምን ይመስላል፣ እንዴት መጨመር እንችላለን፣ እንዴት ማበልጸግ እንችላለን የሚሉ የመረጃ ክፍተቶች በጣም እንዳሉ ይነግረናል። ስለዚህ በዛሬ ቪዲዮ እነዚህ ሁሉ ጥያቄዎች እንመልሳለን። በተጨማሪ ደግሞ እነዚህ መሰል ሌሎች ጥያቄዎችም አንድ ላይ አንስተን እናቀርብላችኋለን ማለት ነው። መረጃውን ከወደዳችሁት ላይክ አድርጋችሁ ጀምሩ። እንዲሁም ይህን ቪዲዮ እስከ መጨረሻው ተመልከቱት፣ ብዙ ታተርፉበታላችሁ። እንዲሁም ጥያቄ ካላችሁ ኮሜንት ላይ አስፍሩልን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ብሩክ ኪድስ የሚባል የዩቲዩብ ቻናላችን ነው። የማቀርብላችሁ ዶክተር ፋሲል መንበር እባላለሁ፣ የህፃናት ስፔሻሊስት ሐኪም። አብራችሁን ቆዩ። ወደ መጀመሪያው ጥያቄ ስንሄድ ህፃናት ምግብ መጀመር ያለባቸው መቼ ነው? ይህ እንደየሀገሩ ሁኔታ ይለያያል። ለሀገራችንና ለታዳጊ ሀገራት የሚመከረው 6 ወር ላይ ምግብ ቢጀምሩ ነው። ሆኖም ግን ባደጉ ሀገራት በተለይ አሜሪካ፣ ዩሮፒያን እና አንዳንድ ሀገራት ከ4 ወር እስከ 6 ወር ምግብ ትጀምራላችሁ ወይም ምግብ መጀመር ትችላላችሁ ብለው ፈቅደዋል። ይህም እንደ ልጁ ጥንካሬና እንደ ልጁ ማቹሪቲ ይወሰናል። ስለዚህ ቁጥሩ ላይ ብቻ ሳይሆን የልጁ አካላዊ ዝግጁነት፣ የነርቭ እንዲሁም ሌሎች ዝግጁነቶችን በደንብ ቼክ ማድረግ አለባችሁ። ለምሳሌ አካላዊ ዝግጁነት ስንል በትክክል አንገታቸውን ደግፈው ቁጭ ይላሉ ወይ፣ ለማወጥ ይችላሉ ወይ፣ እንዲሁም ደግሞ ማኘክ ይችላሉ ወይ። ማኘክ ማለት ቢያንስ በድዳቸው እንኳን ማኘክ የሚችሉበት እንቅስቃሴ ካሳዩና አንጀታቸው፣ ኩላሊታቸው በትክክል ፈጭቶ የሚያሳልፍ መሆኑ እርግጠኛ ከሆን አንዳንድ 5 ወር ላይም ልንጀምር እንችላለን። ሆኖም ግን ከ5 ወር ወይ ከ4 ወር በታች ግን ምግብ የምናስጀምራቸው ከሆነ ህፃናት አንዳንዴ ለተቅማጥ፣ አንዳንዴ ለትውከት፣ አንዳንድ ጊዜ ለድርቀትም ተጋላጭ ሊሆኑ ይችላሉ። ስለዚህ የዓለም የጤና ድርጅት እንደኛ ላሉ ሀገራት 6 ወር ላይ ይመክራል። ሌሎች ሀገራት ደግሞ ከ4 ወር እስከ 6 ወር ባለው ልጅ በአማካይ 5 ወር ላይ ሊጀምሩ ይችላሉ። ሆኖም ግን ዋናው ነገር የልጆ ጥንካሬና የልጆ ማቹሪቲ ዋናው ነገር ነው ማለት ነው። ስንጀምር በምን አይነት መልኩ ነው የምንጀምረው? ስንጀምር የመጀመሪያ ቀን ለምሳሌ 2 ወይም 3 ማንኪያ ሊሆን ይችላል፣ በቀን 1 ወይ 2 የምንሰጠው። ሁሌም ስንጀምር ፒዩሪ መሆን አለበት። ያ ማለት በስሎ የተፈጨ ነገር። ስለዚህ ምግቦቹ የትኞቹ ናቸው? ከእህል ዝርያ ነው የምንጀምረው? ከአትክልት ነው የምንጀምረው? ወይስ ከፍራፍሬ? ከየትኛው ነው የምንጀምረው የሚለው ነገር መጨረሻ ይነግራችኋለሁ። ስለዚህ ስንጀምር በቀን መጀመሪያ ከ6 ወር እስከ 8 ወር ላሉ ህፃናት በቀን ቢያንስ ከ2 እስከ 3 ሲኒ ብናስጨርሳቸው መልካም ነው። አንዱ ሲኒ በአማካኝ 50 ሲሲ ወይም 50 ኤምኤል ቢዝ ጥሩ ነው የሚሆነው። ከ9 ወር እስከ 12 ወር ያሉ ህጻናት ደግሞ በቀን ውስጥ ከ3 እስከ 4 ጊዜ በመመገብ በተጨማሪ ደግሞ ከ1 እስከ 2 ጊዜ ስናክ ወይም እንደ መክሰስ ነገር ብናቀርብላቸው የተሻለ ነው። እዚህ ጋር ማወቅ ያለብን ነገር ህጻናት ተጨማሪ ምግብ መጀመር ያለባቸው እንደየህፃናቱ ቢለያይም በአማካኝ 6 ወር ብለን መያዝ እንችላለን። እስከ 6 ወር ብዙ ጊዜ የእናት ጡት ወተትና የጣሳ ወተት ምግባቸው ብዙ ጊዜ ይበቃቸዋል። ሌላው ማወቅ ያለብን ነገር ደግሞ ምግብ ስንጀምርላቸው ወይም ስናበላቸው በተመሳሳይ ሰዓት ቦታና ዕቃ ብንጠቀም ጥሩ ነው። ለምን? የምግብ ሰዓታቸው ፊክስድ እንደሆነ ስርዓት እንዲለምዱልን ማለት ነው። ለምሳሌ ሃይቸር የምንገዛ ከሆነ ወይም የራሳቸው ወንበር የሚኖራቸው ከሆነ አሁን የምሳ ሰዓት ነው፣ አሁን የምግብ ሰዓት ነው ያልን እየዘመርን ሰዓታቸውን እና ተመሳሳይ ቦታ ካወቁ ሁልጊዜ ፊክስ ማድረግ ይችላሉ። ያ ማለት ምግብ ላይ እንዳያስቸግሩ እንደ ስርዓት በአንዴ እናስተምራቸዋለን ማለት ነው። ሌላው መጠንቀቅ ያለብን ነገር ደግሞ 6 ወር ላይ ምግብ ስንጀምር በፍጹም ቲቪ ወይም ሞባይል እያሳየን ማስጀመር የለብንም። በፍጹም ይሄ ነገር ማድረግ የለብንም። ይህን የምናደርግ ከሆነ ልጆቹን እየሸወደን እንጂ የምናበላቸው ምግብን እየለመዱና እያጣጣሙ እንዲሁም ምግብን እየወደዱ አያድጉም። ስለዚህ ልክ 1 ዓመት ላይ 2 ዓመት ላይ ምግብ መጥላት ይጀምራሉ። ወይም ሲነቁ እያታለልናቸው እንደሆነ ሲነቁ ምግብ እምቢ ማለት ይጀምራሉ። ስለዚህ በፍጹም ቲቪና ሞባይልን እንደ ማታለያ አድርገን መመገቢያ ማድረግ በፍጹም የለብንም። ስናበላቸውም በተቻለ መጠን መታገል ሳይሆን ያለብን እያበረታታን፣ እያሳቀን፣ እያስደሰትን በአቅማቸው ልክ በፍጹም ማስገደድ የለብንም። አቅማቸውን እያየን መመገብ ያስፈልገናል። ቅድም እንዳልኳችሁ የመጀመሪያ ቀን ስናበላቸው በቀን ከ2 እስከ 3 ማንኪያ መጀመር ይኖርብናል። እንዳይከብዳቸው
ምንጊዜም አንድ ምግብ ስንጀምር ሌላው ማወቅ ያለብን ነገር ቢያንስ ለ3 ቀን ያን ምግብ እያዘወተርን ማየት አለብን። ለምን መሰላችሁ? አለርጂ ቢኖረው መለየት እንችላለን። አንድ ላይ ግን ቀላቅለን 3-4 ነገር ግን ቀላቅለን የምንሰጣቸው ከሆነ አለርጂ ቢኖራቸው ለየትኛው ምግብ እንደሆነ መለየት ወይም ማውጣት ይከብደናል። ስለዚህ አንድ ምግብ ቢያንስ 3 ቀን እየሞከርን ማየት ይኖርብናል። ከለመዱት ግን በፊት ከለመዱት ምግቦች ጋር አንድ ላይ ማቀላቀልም ይቻላል ማለት ነው። ስለዚህ ስንጀምር በምን እንጀምር? ምን አይነት ምግቦችን እንስጣቸው ቢሉን ልንገራችሁ። አንደኛ አጃ፣ ከአጃ መጀመር እንችላለን። አጃን ከፈለግን በወተት በጣሳ ወተት ከፈለግን ደግሞ በእናት ጡት ወተት አቅጥነን መስጠት እንችላለን። አጃ እንግዲህ ብዙ አይነት አለ። የአበሻ አጃ አለ። የታሸገውም ኩከር የሚባለውም እንደ አማራጭ መጠቀም ትችላላችሁ። በእርግጥ እኛ የታሸጉ ነገሮችን ብዙ አንመክርም። በተለይ ሴሪፋም፣ ሴሪላክ ምናምን የሚባሉ ነገሮች አብዛኞቹ የታሸጉና የሹገር ኮንቴንታቸው ትንሽ ከፍ ያለ ስለሆነ ያ ማለት ስኳር መጠናቸው ከፍ ያለ ስለሆነ ሕፃናት ወደ ጣፋጭ ምግብ እንዲያዘነብሉብን ያደርገናል። ሌሎች ምግቦች ስንሰጣቸው ደግሞ እምቢ ሊሉ ይችላሉ። ስለዚህ በተቻለ መጠን ተፈጥሯዊ የሆኑ ምግቦች ብትጀምሩ እመክራችኋለሁ። ሌላው አማራጭ ደግሞ ለምሳሌ ቁርስ ላይ ድንች ወይም ካሮት በወተት ፈጭቶ መስጠት ይቻላል። መክሰስ ሰዓት ላይ ደግሞ አፕል ስቲም አድርጋችሁ ፈጭታችሁ ወይ በወተት ወይ በውሃ አቅጥናችሁ መስጠት ትችላላችሁ። ይህ እንደ መክሰስ ይሆናል። ምሳ ሰዓት ላይ ደግሞ ለምሳሌ ቀይ ስር በስሎ በወተት አንድ ላይ ተፈጭቶ በወተት መስጠት ይቻላል። ወይም ስፒናች ወይም ይሄ ጎመን የምንለውን ነገር ወይም ቆስጣ በደንብ ፈጭተን ከፓስቲኒ ጋር ቀላቅለን አንድ ላይ መስጠት እንችላለን። ይህም ካርቦሃይድሬት አለው፣ ፋይበር አለው፣ ድርቀትን ይከላከልልናል። መክሰስ ሰዓት ላይ ደግሞ ሙዝ በወተት መስጠት እንችላለን። ማታ ላይ ደግሞ ስኳር ድንች ወይም ድንች ይፈጭና በወተት ተቀላቅሎ መስጠት እንችላለን። እነዚህ እንደ መጀመሪያ ወይም ስታርተር መጠቀም የምንችላቸው ነገሮች ናቸው። አንዴ ከለመዱልን በኋላ ግን እርስ በርስ መቀላቀል ይቻላል። ለምሳሌ ድንች፣ ወተት፣ እንቁላል አድርጋችሁ አንድ ላይ ቀላቅላችሁ መስጠት ትችላላችሁ። ይህን ለማድረግ ግን ቅድም እንዳልኳችሁ ቢያንስ 3 ቀን ለብቻው ቴስት ማድረግ ይኖርባችኋል ማለት ነው። ሌላ ብዙ ሰው የሚጠይቅ ጥያቄ ደግሞ እንቁላል መቼ መጀመር አለብን፣ እንዴት እንጀምር የሚል ጥያቄ ነው። እንቁላል መጀመር ያለበት 6 ወር ላይ ነው። እንቁላል ባዘገየነው ቁጥር ለእንቁላል አለርጂ ተገላጭ እናደርጋቸዋለን። ስንጀምር መጀመሪያ ከአስኳሉ እንጀምራለን፣ ከዛ ወደ ነጩ እንሄዳለን። አንዳንድ ህጻናት በእርግጥ አለርጂ ሊኖራቸው ይችላል። ግን 1 ወይ 2 ልጅ አለርጂ ያለው ተብሎ ሁሉንም ህጻናት እንቁላል አንከለክልም። ስለዚህ እንቁላልን 6 ወር ላይ መጀመር ትችላላችሁ። ስጋ ነክ ነገሮች ለምሳሌ ዶሮ፣ አሳ፣ የበሬ ስጋ፣ የጉበት ስጋ እነዚህ በጣም ወሳኝ የሆኑ ከፍተኛ አይረን ያላቸው ነገሮች ስለሆኑ እነዚህን ከ7 ወር ጀምሮ ብታስጀምሯቸው ጥሩ ነው የሚሆነው። በእርግጥ ስጋ 6 ወር ላይም ተፈጭቶ ይሰጣል። ሆኖም ግን ሌሎች ምግቦችን ስናለማምዳቸው 7 ወር ይሞላብናል። ስለዚህ ስጋዎችን በአጠቃላይ 7 ወር ብላችሁ ብትይዙት የተሻለ ነው የሚሆነው። እነዚህ ከፍተኛ አይረን፣ ፕሮቲን፣ ካርቦሃይድሬት ለሰውነት ገንቢ ንጥረ ነገሮች የያዙ ስለሆኑ ስጋዎችን እርሊ ማስጀመሩ በጣም ይመከራል። ሌላው ማወቅ ያለብን ነገር ደግሞ ምግቦቹ በጣም መወፈር የለባቸውም፣ በጣም መቅጠን የለባቸውም። 6 ወር ላይ ምግብ ስንጀምር ፒዩሪ መሆን አለበት። ያ ማለት ለመዋጥ ማያስቸግር በጣም እንደ ገንፎም ጥንክር ያላለ እንደ ወተትም ያልቀጠነ መሀል ላይ ቢሆን ይመከራል። ሆኖም ግን ይህ ከ6 ወር እስከ 8 ወር እንጂ ልክ ከ9 ወር ጀምሮ በደንብ ወፈር ያሉ ነገሮችን ወይም የሚታኘኩ ነገሮችን አላምጦ መዋጥ እንዲችሉ ማለማመድ አለብን። 9 ወር ላይ አላምጦ ወይም አንጅኮ መዋጥን ካላለማመድናቸው ህፃናት ከፍተኛ የሆነ ቋቅታ ወይንም ይሄ የትውከት ምልክት ሊያመጡ ይችላሉ። ቋቅታ ወይም ጋግ ሪፍሌክስ የምንለው ነገር በአግባቡ ሰፕረስ መደረግ አለበት። ያን ሰፕረስ ለማድረግ ወይም ለመቀነስ ደግሞ የተፈጩ ነገሮች ሳይሆኑ የተዳመጡ ነገሮችን 9 ወር ላይ ማስጀመር በጣም ወሳኝ ነገር ነው። ፍራፍሬዎች መጀመር ያለባቸው መቼ ነው? አቮካዶ፣ ሙዝ፣ አፕል፣ ፓፓያ፣ ማንጎ እንደዚህ መሳሰሉት አብዛኞቹ 6 ወር ላይ ይፈቀዳሉ። ሆኖም ግን ሎሚ፣ ብርቱካን አሲዲክ የሆኑ ነገሮች በጣም ቆምጣጣ ነገሮች ግን 6 ወር ላይ ማስጀመር አንዳንድ ጊዜ ሊጎዳቸው ይችላል፣ ጨጓራቸውን ሊያስቆጣ ይችላል። ስለዚህ እነዚህ ነገሮች ቢያንስ 9 ወር ላይ ገፋ አድርጋችሁ ብታስጀምሯቸው ጥሩ ነው። ለምሳሌ ብርቱካን በጣም ጠቃሚ ነገር ነው። 9 ወር ላይ ማስጀመር ትችላላችሁ። ሌላው ማወቅ ያለባችሁ በጣም ወሳኝ የሆነ መረጃ ምን መሰላችሁ? ምግቦችን በተከታታይ ማቅረብ አለብን፣ ማስለመድ አለብን። አንድ ጊዜ እምቢ ስላሉ ብቻ አንዴ ማንሳት የለብንም። ቢያንስ አንድን ምግብ ጠሉት ለማለት ወይም አይፈልጉትም ለማለት ከ8 እስከ 15 ጊዜ ማስለመድ ወይም ፊታቸው አቅርበን መሞከር አለብን። ይህ ልጅ በቃ ይሄ ምግብ አያስፈልገውም የምንለው ቢያንስ 15 ጊዜ አቅርበን ነው። ሳይንሱ እንደዛ ነው የሚለው። ደጋግሞ ማቅረብን አትርሱ። መጨረሻ ማወቅ ያለባችሁ ነገሮች ደግሞ ማስጀመር የሌለብን 6 ወር ላይ ህፃናት መጀመር የሌለባቸው ምግቦችን ነው። አንደኛ የላም ወተት 6 ወር ላይ መጀመር የለበትም። ሁለተኛ ከፍተኛ አሲድ ያላቸው ምግቦች ለምሳሌ እንጀራ 6 ወር ላይ ቀጥታ ባትጀምሩ መክራችኋለሁ። ሶስተኛ ስኳር፣ ጨው እነዚህ የመሳሰሉትን ነገሮች ባትጠቀሙ መክራችኋለሁ።
4ኛ የታሸጉ ነገሮችን ባትጀምሩ እመክራችኋለሁ። 5ኛውና በሳይንሱ የማይደገፈው ምግብ ደግሞ ማር ነው። ማር ከ1 ዓመት በታች ራሱ አይፈቀድም። ምክንያቱ ደግሞ ሰውነት ልምሻ ወይም ፓራሊሲስ ማምጣት ይችላል። ብዙ ሰዎች ማርን የሚፈሩት ልጁ ቋንቋ አይለምድም ወይ አፍ አይፈታም እያሉ ነው። ሆኖም ግን እሱ አይደለም። ዋና የምንፈራው ነገር ቦቱሊዝም የሚባል ህመም ያመጣል። የሰውነት ልምሻ፣ ልክ እንደ ፖሊዮ አይነት ነገር ማለት ነው። ያ ደግሞ ከፍተኛውን አደጋ ስለሚያስከስት ማር ከ1 ዓመት በታች አይመከርም። እንግዲህ ለዛሬ ያለኝ መረጃ ይህን ይመስላል። መረጃውን ከወዳችሁት ላይክ አድርጉ። እንዲሁም ስለምጥን ከ7 ወር ጀምሮ ደግሞ ምን አይነት ምግብ መጀመር እንዳለበት ሌላ ቪዲዮ ሰርችላችኋለሁ እና የሁለቱንም ሊንክ ከፈለጋችሁ ከታች ኮሜንት አድርጉልኝ፣ ሊንኩን እሰጣችኋለሁኝ። ከዛ በተጨማሪ ደግሞ በአይረን የበለጸጉ ምግቦች እዚህ በምስሉ ላይ እንደምትመለከቱት ይህን ቴብል መጠቀም ትችላላችሁ። ከ7 ወር ጀምሮ አይረን በጣም ለህፃናት ያስፈልጋችኋል። ይህን ቴብል ተጠቀሙት። እኔ ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም። ሰብስክራይብ አድርጋችሁ የደወል ምልክት መጫን አትርሱ። መልካም ጊዜ።